እቺማ በትክክል አላት። እቺን አሁኑኑ መብላት ነው። ጋሼ ዛሬ ማለት ነው ጅቦ ብሎ ሊበላኝ ሲል ውሻዋ ደረጀ። አንቺ ማነው ውሻ? እንዳጣ አንቺ ነሽ ያጠጣሻት አይደል? ከሄድዬ ነኝ ያላጠጣኋትም። አንቺ ንገሪው፣ እኔ ነኝ እንዴ ያጠጣሁሽ? እሷ በፍጹም አላጠጣችኝም። ምሳሌ የኔ ናት የኔ ቆንጆ። ከመጀመሩ አንቺ እንደዚህ ልብስ መልበስ የጀመርሽው? እኔ ራሱ ገርሞኛል። ለምንድን ነው የለበሽው? አትነግሪንም እንዴ? እኔ ይረግሯል ጋሽ። እኔ ኃላፊነቱን አልወስድም። ላለፉት 10 ዓመታት እዚህ ቦታ ላይ የተቀመጥኩት ሉላ ትመጣለች ብዬ አይደለም። የራሴን ትዝታ ፍቅር እዚሁ ስለማገኝ ነው። ከሷ ጋር የሆንኩኝ ስለሚመስለኝ ነው። በጣም እንደጎዳው አውቃለሁ። አዎ ጎርተኛል። ከምታስበው በላይ በጣም ጎርተኛል። ሉላን ደግሜ እንዳላገኛት ሉላን ያደረከኝ። በእኔ ቦታ ብትሆንሽ ምን ታደርግ ነበር? አላቅም፣ ግን በህይወቴ ሉላ አሳልፍ አትስጠኝ አትተወኝ እያለችኝ ለዛ አውሬ አሳልፌ በመስጠቴ ለራሴ ራሱ ይቅርታ አላደርግልኝ። እሺ በቃ በጣም ይቅርታ ሞገስ። አላደርግልኝ። ይቅር አይደለም። ታውቀኛለህ፣ አንዴ ከተቀየምኩ ውስጤ እሺ አይለኝም። ከልቤ ተቀየምያለሁ። የሉላ ቁስል የማልቋቋም ሆነብኛል። በየሰከንዱ ትናፍቀኛለች። በየሰከንዱ አድነኝ አትተወኝ ያለችኝ በጆሮ ውስጥ ያቃጭልብኛል። ምን አለ ትንሽ እንኳን ብትታገሰኝ። እኔ ራሴ እኮ ወስጄ ሰጣት ነበር። እና ይቅር አይደለም። አው ይቅር አይደለም። ለልጅ ስትል እኔን ገድለኛልና እዛ ደግሞ እንድትድን ለመኝልሃለሁ። መልካም ሁሉ ይግጠም። ደህና ሁን። አመሰግናለሁ። ደህና ሁን። ብሩን ባሩም የለም እንዴ ዳጣ ማለት በቃ ቅድስትዬ ቁማር ተበላሽ እንዴ አንቺ ቆይ የኔ አክል ሞተሻል እንዴ? ምንም አታስታውሽም? ኧረ እኔ ምንም አላስታውስም። በቃ ታርፈሻል። ደርሽልሻለሁ። ያው ልቀረጥፍሽ ነበር። እሺ ቆይ ገንዘቡስ? ምሳሌስ? ሳልነግርሽ ገንዘቡንማ ሞጌ መኪናውን ሽጦ የጎደለው ሞላለት። ከምርሽ ነው ኪድዬ? አንቺም ተርፈሻል። ብሩ ግን ስላልሰማ ከሰማ ሊደብረው ስለሚችል አልነገርኩትም። እሺ እንዳትናገሪ እሺ። ግን እኔ ደህና ነኝ። እኔ ልጠይቅሽ እንጂ ደህና ነሽ? እኔ እንጃ። ቆይ ዳጣ ሰውዬው ምንድን ነው ያደረገኝ? ምንም አላደረገሽ። ምንድነው ገልበና ይሁን? እቺ በእናትሽን። እኔ ግን የፈራሁት ብሩክ ልጁ ከሞተችበት እኛን ያጠፋናል። አሁን ሳቅቶት እንጂ ፈቅዶልን መስሎሽ ነው የምንኖር? አንተ እኮ ጠንካራ ወድቀ በፍጹም ወድቀ መቅረት የለብህም። ሞገስ ተነስ፣ ንቃ፣ ታገል፣ እንደገና ተነስ ሞገስ። የሞገሴና የብሩኬ ፈተና እንደቀጠለ ነው። ብሩኬ አሁን የሚፈልገው ገንዘብ ተሟልቶለት ልጁን ወደ ውጭ ሀገር ወስዶ የሚያሳክምበት ምዕራፍ ላይ ቢደርስም በሞገሴ በኩል የመጣበት ፈተና ግን እጅግ በጣም ከባድ ነው። ማለትም ከዝና ጋር በተመካከሩት መሰረት በመጀመሪያ ሞገስ ላይ ጥቃት እንዲደርስበትም በአደገኛው ሁኔታ እየተጓዙ ነው። ማህሌትም ሞገሴ ብቻ ሳይሆን ብሩኬም አሁን ወደ ውጭ ሀገር ምሳሌን ይዞ ሊሄድ ስለሆነ ይህ ነገር መደናቀፍ አለበት። በጭራሽ ዝና ሞገሴ ላይ ጉዳት አድርሰህ ብሩኬ ላይ ብትተው እሱም ስለማይለቅህ፣ ስለዚህ ሁለታቸውንም ማጥቃት ካለብህ በማለት ነግረዋለች። ሆኖም ዝና እሱንም ለኔ ተዩ ምንም ችግር የለውም፣ ብሩኬም ቢሆን የኤርፖርት ጉዞ ይደናቀፋል፣ ሞገሴንም እናስገድለዋለን በማለት ተመካክረዋል። እንግዲህ የተወሰነ ገንዘብ በመስጠትም ከአጋቾች ጋር በመነጋገር ሞገሴን ባለበት እዛው የሆነ ነገር እንዲደርስበት ፈልጋ አሁንም ነገሮችን እያመቻቸች ትገኛለች።
ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ምሳሌ ድራማ ክፍል 57 የቀጠለውን ይዤላችሁ መጥቻለሁ። እንግዲህ ቅድስት ብሩኬን ስለምትወደው ምሳሌ እንድትታከም ወደ ሬስቶራንት በማምራት ወደማይሆን ስራ ተሰማርታ ነበር። ሆኖም በዳጣ ምክንያት ከነበረችበት ልታወጣትና ከዛም ልትመልሳት ችላለች። ታዲያ ሰክራ ወደ ቤት ስትመለስም ብሩኬ በከፍተኛ ሁኔታ ተደናግጧል። ምክንያቱም የቅድስት ጸባይ እንደዚህ አልነበረምና ምናልባትም ዳጣ ሳስታት ወደ ሬስቶራንት የወሰደቻትም መስሎታል። ነገር ግን ዳጣ ሳትሆን ማለትም ምሳሌ ለማሳከም ስትል ራሷን መስዋዕትነት ማድረግ አለብኝ በማለት ያሰበችው ሀሳብ ምንም እንኳን እየተሳሳተ ቢሆንም ነገር ግን ከዚህ ስህተቷ ደግሞ ዳጣ ተከታትላ ልታድናት ችላለች። ታዲያ እስከ መጨረሻም ያሰቡት ገንዘብ ተሟልቶላቸው አሁን ልጁን ወደ ታይላንድ ወስዶ የሚያሳክምበት ምዕራፍ ላይ እንደደረሰ ብሩኬን በዚህ ከፍተኛ የሆነ ደስታ ተሰምቶታል። ታዲያ ይህንን ደስታውም ለማመስገን ለጓደኛው ደውሎ ነበረ። ጓደኛው ግን በጣም ቅሬታ ተሰምቶት አሁንም ቢሆን ካጠገቡ ምንም አይነት ሰው እንደሌለና ሀብት ንብረቱንም አጥቶ ብዙ ፈተናዎችን እያሳለፈ ይገኛል። በተለይ ደግሞ እዛ ጎዳና ላይ ውሎ ማደር እጅግ በጣም አሰልችና አድካሚ ነው። ብሩኬን በዛ ሁኔታ ከሚቀጥል ሰዎች ጋር ተቀላቅሎ እንዲሁም የሚያገኘውን ስራዎች ሁሉ እየሰራ እንዲኖርም ስለሚፈልግ አንዳንድ ምክሮችን ለመምከር ፈልጎ ነበረ። እሱም በአሁኑ ሰዓት ማንም ካጠገቤ እንዲቀርብ አልፈልግም፣ ደግሞስ ማን አለኝና በማለት የሚያምነውና የሚወደው ጓደኛው ሉላን አሳልፎ ስለሰጠበት በጣም ተበሳጭቷል። እሷ ላይ ከምትመጣብኝ በእኔ ላይ የሆነ ነገር ባደረስክ ነበር በማለት ክፉኛ እንደተናደደበትም ገልጾለታል። ሁለተኛም ቢሆን ስልኩ ላይ እንዳይደውልም አስጠንቅቆታል። ነገር ግን ብሩኬ ያደረገለት ነገር ከቃል በላይ ሆኖበታል። ብቻ ግን ስላደረክልኝ እጅግ አመሰግናለሁኝ። እኔ በድዬህ ሳለ አንተ ግን ይኸው የምሳሌን ሕክምና እንዲሳካ በዚህ ቅራኔ ሆነህ እንኳና ገንዘቡን ላክልኝ በጣም አመሰግናለሁ በማለት ምስጋናም እያቀረበለት ነበረ። እሱም ከዚህ በፊት ቃል የገባውን ተፈጻሚነት ማድረግ እንደሚፈልግና በተለይ ደግሞ ታዳጊዋ ድና እንደ ጓደኞቿ መሳቅ መቦረቅ እንደሚፈልግም ይገልጽለታል። ሆኖም ግን ከብሩኬ ጋር ያለው ጓደኝነት እዚህ ላይ እንዳበቃም እየገለጸለት ነው። ለማንኛውም ግን እኔ አሁንም ይቅርታ ጠይቀሃለሁ በማለት በተደጋጋሚ ይቅርታ ጠይቆታል። ሞገሴ ታዲያ ይቅርታውን ተቀብሎ እንደነበረ ይቀጥሉ ይሆን? አብረን እንመለከተዋለን። ለማንኛውም ግን ዛሬ የሚያሳዝነው ነገር ማህሌት አሁንም ከክፋቷና ከተንኮሏ አላባራችም። ከዝና ጋር በመገናኘት ነገሮችን እያመቻቸችና አሁንም በሞገሴና በብሩኬ ጥቃት እንዲደርስባቸውም የተመካከረች ትገኛለች። ለዚህ ጉዳይ ደግሞ ኤፍራታ መጨመር እንዳለባትና ወንጀሉም ተባባሪ መሆን እንዳለባት ዝና እየነገራት ነው። ዝናም ያሰብከው ምንድን ነው? መጀመሪያ ያመጣውን ሀሳብ ንገረንና በሀሳቡን ልስማማበት በማለት እሷንም ወንጀል ሊያሰራት እየፈለገ ነው አቶ ዝና ተብዬው። ማህሌት አሁኑኑ መፍጠን አለብንን፣ ብሩኬ ገንዘቡ ተሟልቶለት ልጁን ወደ ውጭ ሀገር ወስዶ ሊያሳክማት ነው እያለች ነግረው ነበረ። እናም እኔ ከብሩኬ ጉዳይ የለኝም፣ ሞገሴን ግን የሆነ ነገር እንዲደርስበት እፈልጋለሁ በማለት ሚስቱ በኩል ሞገሴ አሁንም ተስፋ እንደማይቆርጥ ያውቃልና ምናልባትም አሁንም ሉላን ያሸፍትብኛል የሚል ስሜትም ስላለው ምንም በላይ ሞገሴን መበቀል የእሱም ፍላጎት ስለነበረ ሞገሴን መጀመሪያ ጥቃት እንዲደርስበትም ነገሮችን እያመቻቸ ነው። ማህሌት ግን በፍጹም ብሩኬ ሳይቀድመን እንቅደመው፣ አሁን እኮ እሱ የበረራ ሰዓቱ ደርሷል በማለት ነገሮችን ለማደናቀፍ እያመቻቸች ነው። ሆኖም ሁሉንም ለእኔ ጣዩ፣ ምንም ነገር አታስቢ በማለትም ቃል ገብቶላታል። በሌላ በኩል ማህሌት አሁን ቤት ሊገዛልኝ ነው፣ ብርም ሊሰጠኝ ነው፣ ዝና በጣም ሀብታም ነው፣ ቃሉንም ተፈጻሚ ያደርጋል፣ ችግር የለበትም ብያለች ኤፍራታ እየነገረቻት ነው። ኤፍራታም እንግዲህ ይህንን ማድረግ ከቻለ በጣም መልካም ሰው ነው ማለት ነው። ነገር ግን እንዲሁ ከርቀት ሳየው አስፈሪና ክፉ ሰው ይመስላል እያለቻትም ነበረ። ማህሌትም እንዲሁ ከርቀት ስታዩ ነው እንጂ ቀርበሽ ስታዩ ግን ያልሽውን ለማድረግ ወደ ኋላ የማይል ቆራጥ ነው በማለት እና በጣም እንደተመቻትም እየገለጸችላት ነው። ቅድስትም ከሬስቶራንት እየተንገዳገደች ከመጣች በኋላ እንድታርፍ ተደርጎ በምትነቃበት ሰዓት ግን የት ነኝ ያለሁት እያለች ነበር የጠየቀችው። ሆኖም ከምንም በላይ ያሳፈራት ነገር ቢኖር ሰክራ ወደ ቤት እየተንገዳገደች የገባችበት ሰዓት ብሩኬ አይቶኛል ወይ በማለት ዳጣን ጠይቃት ነበረ። ዳጣም በእርግጥ ሰክረሻል፣ ነገር ግን የሰራሽውን ስራ ወደ ሬስቶራንት የሄድሽበትን ታሪክ በፍጹም አልነገርኩትም በማለት ይህንን ነገር ሚስጥራዊ አድርጋ እንደያዘችላትና አሁንም ቢሆን ምሳሌ ሕክምና ሞገሴ የሰጥቷቸው ገንዘቡ እንደተሟላ እሷንም ፈጥና እሷ እንዳዳነቻት ነግራታለች። ለዳጣም ከፍተኛ የሆነ ምስጋና አቅርባላታለች።
ብቻ ግን ዳጣ እኔ ባልደርስልሽ ኖሮ ግን ተበልተሽ ነበረ። ለማንኛውም ከዛ ሸባ ሰውዬ ገላግዬሻለሁ በማለት የሰራችውን ጀብድ ስትነግራት እጅግ በጣም ተደናግጣለች። ማህሌትና ኤፍራታም ከአጋቾች ጋር ስትነጋገር አሁንም ተመልሰው ቅድስት ላይ የተሰራው ስህተት ድጋሚ እንዳይሰሩሽ በማለትም አንድ ወቅት ቅድስትን አሳግታ ገድለናታል በማለት ገንዘብ እንደተቀበሏትና ከዚህ በፊት ሃንግ ስለተሰራች አሁንም ድጋሚ እንደዛ አይነት ስህተት እንዳይፈጠርም እህቷን እያስጠነቀቀቻት ነበረ። እሷም ዛሬስ ይሆናል ብዬ አላስብም፣ ብቻ የምንፈልገውን ገንዘብ ክፈይን እንጂ አንቺ ያልሽውን ለማድረግ ወደኋላ አንልም በማለት ስራቸው ስለሆነ በትክክልም የተነገሩትን መተግበር እንደሚችሉም ለማህሌት ቃል ገብተውላታል። እስከ መጨረሻም ይህ አጋች ሞገሴ ባጠገቡ እንዳለና ጥቃት ሊያደርስበት እንደሆነም እየደወለ እየነገራት ነው። እሷም አደራ ተጠንቀቅ፣ ለማንኛውም ከእጅህ እንዳያመልጥ ዛሬውኑ ተግባራዊ ማድረግ አለብህ በማለት ሞገሴ ላይ ጥቃት እንዲደርስበት ከፍተኛው ሚና እየተጫወተች ትገኛለች። ሞገሴ በበኩሉ ነገሮች ተደራርበውበት ጎዳና መዋል ማደር ከጀመረ ሰንበትበት ብሏል። ዛሬ ላይ ታዲያ ሞገሴ መንቃት አለብህ፣ ችግርህ ምንድን ነው? ከመጀመሪያው በምን ምክንያት ነው ልትወድቅ የቻልከው? ችግርስ ምንድን ነው? በማለት ወደ ኋላ መለስ ብሎ የሰራቸውን ስህተቶችም እያስታወሰ ነበረ። ማለትም ከመሀሌት ጋር የተኛበትን አጋጣሚ፣ ከዛም ደግሞ ብሩኬ አሁን ልጁ ልትታከም የሄደበትን ርቀት። እንግዲህ ይህንን ማድረግ ከቻልኩኝ ርቀቴ መነሳት አለብኝ፣ ይህ ደግሞ በህይወት የሚገጥሙ ፈተናዎች ናቸው በማለት ራሱን እያበረታታና ካለበት ድባቴ ለመውጣትም እየጣረ ባለበት ሰዓት ነው እንግዲህ ማህሌት አጋቾችን በማሰለፍ እሱ ላይ ጉዳት እንዲደርስ ማድረግ የፈለገችው። ብቻ አይደለም የሉላንም ሁኔታ መጠየቅ ይኖርብኛል። በምን አይነት ሁኔታ እየኖረች ይሆን? ማለትም ከሞገሴ ነጥቆ ከወሰዳት በኋላ ምናልባትም በቀላት ስለሚፈልግ የሆነ ጉዳት ሊያደርስባት ይችላል የሚል ስጋትም ስላለው ሉላን ደህንነት መጠየቅ ይፈልጋል። በዚህ መካከል አጋቾች በቅርብ ርቀት እየተከታተሉት ነው። እነዚህ አጋቾች ሞገሴን ጉዳት ያደርሱበት ይሆን ወይስ ሞገሴ እነዚህን አጋቾች ያመልጣቸዋል? አብረን የምንከታተለው ይሆናል። ለዛሬ ምሳሌ ድራማ ክፍል 57 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።